እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። ስዊዝ ካናል 193 ገደማ ኪሎ ሜትር ነው። ያን ሲወስኑ እንደዛሬ በቂ ማሽን አልነበረም። እንደዛሬ የሚመች የኮንስትራክሽን አቅም አልነበረም። ብዙዎች ሞተዋል። ያን ለማሳካት ሲያልቅ ግን 8900 ኪሎ ሜትር የ10 ቀን ጉዞ በምዕራብና በምስራቅ የዓለማችን ክፍል አሳጥሯል። ለምን? ንግድ ወሳኝ ነው። ለንግድ የሚመች መንገድም ወሳኝ ነው። በኢትዮጵያና በህንድ መካከል ድልድይ እንጂ ዳገት አልነበረም በታሪካችን። ለዚህም ባህላችን በርካታ ነገሮቻችን ይተሳሰራሉ። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። የዛሬ 155 ዓመት ስዊዝ ካናል በጀግኖች ልጆቻቸው መስዋዕትነት ያሳኩ ሰዎች ዛሬ እፎይ ብለው በአመት በትንሹ 10 ቢሊዮን ዶላር ላፍ ያደርጋሉ። ስዊዝ ካናል ሲሰራ እዚህ ኢትዮጵያ ውስጥ ወይም ደቡብ አፍሪካ ወይም ናይጄሪያ የሞቱ ሰዎች ነበሩ። ሰው ይወለዳል፣ ይሞታል፣ ግን ታሪክ የላቸው። ስዊዝ ካናል ሲሰራ እየሰሩ በሐሩር ምክንያት፣ በምግብ እጥረት ምክንያት፣ በመድኃኒት እጥረት ምክንያት የሞቱ ሰዎች ግን ዛሬም ታሪካቸው ሕያው ነው። ከእኔና ከእናንተ መካከል የማይሞት ኢተርናል ላይፍ የሚጎናጸፍ አንድ ሰው የለም። እኔም እናንተም ሟቾች ነን። የማይሞት ታሪክ ሰርቶ የሞተ ሰው ለዘላለም ስሙ በትውልድ መካከል የሚተላለፍ ስለሚሆን ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ተገቢ ሐሳብ አይደለም። ይሄን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። ይሄ መንገድ የአቅምና የአቋም ድማሮ ስለሚያመጣ የአቅምና የአቋም ድማሮ ሲፈጠር ደግሞ የኔ ህልም ፓርላማው ለምስራቅ አፍሪካ ወንድሞቻችን ይሄን ያክል ቢሊዮን ይበቃል፣ ይሄን ያክል አይበቃም ብሎ በጀት ላይ መከራከር የሚጀምርበትን ጊዜ ማየት ፈልጋለሁ። ኢትዮጵያ ማገዝ አለባት። ልክ ሌሎች እኛን ለማገዝ ተከራክረው እንደሚወስኑት እኛም ወንድሞቻችንን ለማገዝ በግልጽ ሕግና ስርዓት ተከትለን ተወያይተን ገንዘብ አሎኬት አድርገን ወንድሞቻችን የምናገዝ መሆን አለብን። ያ እንዲሆን ደግሞ አራተኛው ማ ያስፈልጋል። መንግስት
መንግስት ማለት በዓለም ላይ ከተፈጠሩ ነገሮች ሁሉ የሚበልጠው ትልቁ ፈጠራ ማለት ነው። ኒውክሌር ሳይንስ አይደለም፣ ስፔስ ሳይንስ አይደለም፣ አርቲፊሻል ኢንተለጀንስ አይደለም። ትልቁ ፈጠራ መንግስትን መፍጠር ነው። አልበርት አንስታይን E=mc² ያለውን ቀመር መንግስት አልቦ በሆነ ሁኔታ ውስጥ ቢቀምረው ታቅፎት ይቀር ነበር። ያን ፈጠራ ያን ህልም እውን ያደረገው መንግስት ነው። ማንኛውም ፈጠራ መንግስት ባልጠነከረበት ሁኔታ ይመክናል። ይህ መንግስት ከፈጠራ ሁሉ ለየት የሚያደርገው ምንድነው ያላችሁኝ እንደሆነ የአፈጣጠር መነሾው ነው። ተፈጥሯዊ ስለሆነ ነው። ቤተሰብ ከሚባል እጅግ መሰረታዊ ተቋም አድጎ በርከት ያሉ ማህበረሰቦችን የሚያቅፍ የተገለጠ ራዕይ ያለው ሃይራርኪ ያለው የጋራ ህልም ያለው ለጋራ ኮዝ በጋራ የሚሰራ ተቋም የሰው ልጅ መፍጠር በመቻሉ ነው ሰርቫይቭ ማድረግ የቻለውም እንጂ ግማሹ የዓለም ዜጋ የአውሬ ራት ሆኖ ሊቀር ይችል ነበር። መንግስት ወሳኝ የሚሆንበት ዋናው ምክንያት ዛሬ ላይ ቆሞ ነገን መስራት በመቻሉ ነው። ያለነው ዛሬ ነው። እምናወራው ስለ መውጫ መግቢያ በራችን ነው። ያ መውጫ በር ሲሳካ እዚህ ካለነው ግማሻችን ላንኖር እንችላለን። ነገር ግን ልጆቻችን በተዘጋ ሀገር ውስጥ የሚኖሩ ደሃና ለማኞች ሳይሆኑ የታሪክ ሰሪ ልጆች ሆነው ልማታቸውን አፋጥነው ወንድም ህዝቦች የሚደግፉ ይሆናሉ። ነገን ዛሬ ላይ ማየት መስራት ለሚለው ቀለል ባለ መንገድ ለመገንዘብ ኢትዮጵያውያን የአፍሪካ እግር ኳስ ጨዋታ በመጣ ቁጥር ያዝናሉ፣ ይተክዛሉ፣ ይተቻሉ። ለምን? የኢትዮጵያ ብሔራዊ ቡድን በእንደዚያ ባለው መድረክ ልክ እንደ ሩጫው ስመጥር ስራ ሲሰራ ስለማያዩ። ዛሬ በእርግጠኝነት ብነግራችሁ የዛሬ 10 ዓመት ቢበዛ የዛሬ 10 ዓመት የኢትዮጵያ ብሔራዊ ቡድን በአፍሪካ ውስጥ አስደናቂ ስራ ሰርቶ እኛም እንደሌሎቹ የምንተክዝ ሳንሆን በአፍሪካ መድረክ በዓለም መድረክ በልጆቻችን የተካነ ብቃት የምንኮራበት ጊዜ ይመጣል። ይሄ ምኞት አይደለም፣ በስራ የተገለጠ ነው። አዲስ አበባ ላይ ከ100 በላይ ጥቃቅን ስታዲየሞች ገንብተናል። በየሰፈሩ እንደምታዩት። ለምን? እሱን ሳትሰራ ቴሌቪዥን እያየ ብትቆጭ ከቁጭት ባሻገር ውጤት ልታይ አትችልም። ፋውንዴሽኑን ብትሰራ ግን ነገ ለውጥ ይመጣል። ለዚህ ነው መንግስት ዛሬ ላይ ሆኖ ነገን የሚተልመው። የዛሬ 2 ዓመት 3 ዓመት ባይደርስልኝ 5 6 7 10 ዓመት ላይ ኢትዮጵያ ጠንካራ ቲም እንዲኖራት ዛሬ ኢንቨስት ማድረግ አለብኝ ብሎ መንግስት ይሰራል። ይሄ አንዱ ማሳያ ነው። ሁለተኛው ማሳያ የትምህርት ጥራት ነው። የኢዜማው ሊቀመንበር የሚመራው የትምህርት ሚኒስቴር የትምህርት ጥራት ማረጋገጥ አለብን ብለን ሮድማፕ አውጥተን ከወሰን በኋላ በመጀመሪያው ዓመት በሁለተኛው ዓመት የነበረውን ጩኸት ታውቃላችሁ። በዚህኛው ዓመት ለውጥ መጥቷል። በሚቀጥሉት 2-3 ዓመታት የምንፈልግበት ስንደርስ 15% ገደማ በየትኛውም የትምህርት ገበታ ሊወዳደሩ የሚችሉ ብቃት ያላቸው ኢትዮጵያውያን ከፈጠር ቀድም ያለውን ብልጽግና በምኞት ብቻ ሳይሆን በግልጽ መንገድ እንከውነዋለን ማለት ነው። በቅርቡ ኢትዮጵያ የኒውክሌር ፕላንት
ስራ ጀምራለሁ ብላ ማወጇ ይታወቃል። አንዳንዶች ከኢነርጂ ጋር ብቻ አገናኝተው አይተውታል። እዚህ ያላችሁ ሰዎች መገንዘብ ያለባችሁ በኒውክሌር ቴክኖሎጂ ላይ ኢትዮጵያ መስራት ስትጀምር የሕክምና ሳይንስ ያድጋል፣ ፕሪሲሽን ፋርሚንግ ያድጋል፣ የውሃ አጠቃቀም ያድጋል። አሁን የምናወጣቸው ተማሪዎች የሚመራመሩበት፣ የሚሰሩበት፣ የሚያድጉበት፣ የሚወዳደሩበት አቅም ይገነባሉ። ኢነርጂ ብቻ አይደለም። ራሽያ የዛሬ 80 ዓመት ያሳካችውን የኒውክሌር ኢነርጂ ኢትዮጵያ ዛሬ መከወን ፈልጋለሁ ስትል የሚጠራጠር ኢትዮጵያዊ እውን አለ ብሎ መውሰድ ይቻላል? የሚንቀሳቀስ ሮቦት ካልሆነ በቀር ህሊና ያለው ሰው የዛሬ 80 ዓመት የተሞከረና የተሳካን ነገር ዛሬ ለመጀመር እንዴት ድፍረት ያጣል? ኢትዮጵያ ትችላለች፣ ትጀምራለች፣ ትጨርሳለች።